እንዴት ደስ የሚል ማለት ነው። እንደተለመደው በኖላይቶች ነው የመጣውላችሁ። ወይዘሮ ሜላት እንግዲህ በስንት ጊዜዋ ከእስር ቤት እንደተፈታች መቼም ማለት ነው ሰምታችኋል። በጣም ደስ ብሎኛል። የሰው ደስታ የሚያስደስታችሁ የምር ከምንም በላይ ንጹህ ሰው ታስሮ ስታዩት ብስቁልቁል ብሎ ስታዩት እንዴት አንጀት እንደምትበላ ነበር ሜዱዬ ማለት ነው። ሜዱዬን እንግዲህ ፈጣሪ ረድቷት ማለት ነው እንድትፈታ ተደርጋለች ማለት ነው። ይህ የሚሆነው ደግሞ በእርግብ ምክንያት ነው። እርግብ እንግዲህ አሳልፋ ሰጣታለች ማለት ነው እንትናን ሜሮንን ማለት ነው። ሜሮን እንግዲህ ይሄ ያንን ሁሉ ነገር እንዳላደረግኩልሽ አክስትሽ ልትገልሽ እንደነበር እኮ እኔ ነበርኩኝ ያተረፍኩሽ እያለቻት ነበር ማለት ነው። እሷም ደግሞ የቀረው ይቀራል እንጂ ሜላትን ንጹህ ናት፣ እስር ቤት ከዚህ በላይ ይበቃታል፣ አታሳዝንሽም አታያትም እንዴ እያለች ነበርና ከዛ ሁሉ ጭንቀት አስወጥታታለች ማለት ነው። በጣም ደስ የሚል ነገር ነው ዜና ነው የሰማነው ማለት ነው። እርግብ እንግዲህ ጎበዝ ልጅ ናት። ሰላም ጤና ይስጥልኝ ውድ ቤተሰቦቼ፣ ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግን አትርሱ ማለት ነው። ዛሬ እጀላችሁ የመጣሁት ኖላይቶችን ነው እንደተለመደው ማለት ነው። ወይዘሮ ሜላት እንግዲህ ልጆቿ ጋር በሰላም ወደ ቤቷ ተመልሳለች ማለት ነው። ያን ያህል ጊዜ ብስቁልቁል ብላ በደስታ መስፍንም ተቀብሏታል ማለት ነው። እንደዚሁም ደግሞ ሞላ ቤተሰቡ በጣም ደስ ብሎት ማለት ነው። ድንብላልም ጭምር ሞቅ ደመቅ ሸብረቅ ብለው እንደተቀበሏት አይተናል ማለት ነው። ይህ የሚሆነው ደግሞ በእርግብ ምክንያት ነው እንደነገርኳቸው እንጂ እርግብ ናት መረጃውን ስለነገረቻት ሜሮንም ደግሞ አሁን እውነቱን ትናገራለች ማለት ነው። ያኔም ደግሞ ሜሮን እኔ ጋር ተቀጣጥረን ስለነበረ በዛ ሰዓት ነው የመታት ነይ ብያት ቀጠርኩባት ቦታ ልንገናኝ ስንለው ልጁ ተኩሶ የገደላት ብላን የተናገረችው ማለት ነው። እርግብም ደግሞ ያንን ቃሏን ወደ ኋላ ሳትል እያንዳንዱ ነገር ለፖሊሶቹ እንደዚሁም ደግሞ ሜሮን ስልክ ላይ የነበረውን ቪዲዮ አሳልፋ ሰታባታለች ማለት ነው። እሷም ደግሞ በመናደድ እንዴት እንደዚህ ታሳልፈች ትሰጪ ያለሽ እዚሁ እስር ቤቴ እድሜ ጊዜ ልጨርስ ነው ወይ ያለሽ ማልቀሷን ትቀጥላለሽ ማለት ነው። አንገቷንም አንቃት ነበር ማለት ነው። ባክሽ ልቀቂኝ፣ እንደዚህ አታድርጊ፣ የራስሽ ጉዳይ፣ እኔ አይመለከተኝም፣ ምንም ቢሆን እኮ ብዙ ነገር አድርገሻል እዚህ ቤት እያለሽ ትቆጣታለሽ ማለት ነው። በነገራችን ላይ አዎ እንትና በጣም ምስኪንና አስተዋይ ሴት ናት ሜላት ማለት ነው። ይህንንም ያደረገቻት እንግዲህ ያው ከዚህ በፊት ታውቃላችሁ ሰውን ማመን እንደዚህ ነው ማለት ነው መጨረሻው ትርፉ። በዛ ላይ ደግሞ እንግዲህ ባዩሽ በፊት ላይ አብረዋት የሚሰራው ልጅ ነው ይሄ እኔን ሲከታተል የነበረው ነው እሱ ነው በቃ ማለት ነው የገደላት ብላ ስቅስቅ ብላ እዛው ፖሊስ ጣቢያ ነበረችበት በጣም እያለቀሰች ትናገራለች ማለት ነው ሜላት ማለት ነው። ሜላት እንግዲህ እንደዛ ያደረገችው በእርግጥ በጣም አሁን እንኳን ሞታ ስለሷ መጥፎ ነገር እየተናገረች ሳይሆን ስለሷ ጥሩ ነገር እየተናገረች ነበር ማለት ነው። በጣም አሳዝነኛለች እውነት ለመናገር ይሄን ሁላ ጊዜ እስር ቤት ማሳለፏ ሳያንስ በዛ ላይ ደግሞ ብዙ ነገርን ያሳለፈ ሴት የዋህ ምስኪን ናት ማለት ነው ሜላት። ሁሉንም ነገር እኔ እሷን ገድዬ ከሆነ ምንም ችግር የለም እታሰራለሁ ብላ የታሰረች ጀግና ሴት ናት ማለት ነው። እንግዲህ እርግብም አልለቅሽም፣ እውነቴን ነው፣ ከዚህ እበቀልሻለሁ እያለች ፎክራባታለች ማለት ነው። ምን የምታደርጋት ይመስላችኋል ማለት ነው። እርግብ እንግዲህ ለተምቹ ከዚህ በፊት መልእክት አስቀምጣለታለች፣ መልእክት ልካለታለች ለፋኖሴ ማለት ነው። ፋኖሴም ደግሞ አደርሳለሁ መልእክት ምንም ችግር የለም አንቺ ብቻ ሰላም ተዚህ ተፈች እንጂ እያለቻት ነበር ማለት ነው። ተምቹ ከድንብላል ጋር ይሆናል ወይስ ደግሞ ከእርግብ ጋር ይሆናል ብላችሁ ታስባላችሁ? ቃሉ ወደ የት ያጥፋል? ምክንያቱም እርግብ ከዚህ በፊት ፍቅረኛው እንደነበረች አሁን ግን ድንብላል ጋር ሆኗል ማለት ነው። እርግብ ከጠፋይ በኋላ ከድንብላል ጋር ቀጥለዋል። እንዳትጎዳኝ፣ እኔ እንድትጎዳኝ አልፈልግም፣ ልቤን እንዳሰብረው እባክህ እያለች በዛ ላይ ደግሞ ለሁሉም ነገር ቀስ ብለን እንደርስበታለን፣ ብቻ አንተ ንጹህ ልቤን እንዳስረከብኩ አንተም በንጹህ ልብህ ቅረበኝ እያለች ትለዋለች ማለት ነው። እሱም ምንም ችግር የለም እኔ እኮ ከልቤ ስለምወድሽ ነው እያለ እንግዲህ ይደልላታል ማለት ነው። ተምቹ ያው እንደምናውቀው ቀበስ አድርጎ እንዳይሄድልን እያሰብን ነው ማለት ነው። ሀና ኤላን ትመርጣለች፣ አሲርን ትመርጣለች፣ ዋለ እንትናን ማለት ነው
ኢዛን ትመርጣለች ማለት ነው። ኢዛ እንግዲህ እስካሁን ድረስ ምንም ነገር አላለም ማለት ነው። እጠብቅሻለሁ እያለ በተስፋ ሀና ግን አንደኛቸውን መምረጥ አለብሽ። በዛ ላይ ደግሞ ቃል የገባችው ነገር አላት ማለት ነው። ለሜላት ስትመጪ ቤትሽ ትልቅ ሰርፕራይዝ ነው የሚጠብቅሽ ብላታለች። አሲርን አሳልፋ ታስተዋውቃታለች። ዋለ ኤላን ዋለ ደግሞ ኢዛን። እሷ ግን ኢዛን እንደምታስተዋውቃት ነው የምታውቀው። ይህንንም ያደረገችው እንግዲህ ሰላም ናት ማለት ነው። ሰላም ይህንን ያደረገችው ኢዛን የፍቅር ጥያቄ ከዚህ በፊት አቅርብላት ስትለው ሁላችንም አይተናል ሰምተናል ማለት ነው። ይህን ያደረገችውም ደግሞ እሷ አሲርን ስለምትወደው ሀና ወደ አሲር እንዳያተድባት ይመስለኛል ማለት ነው። ፍቅር አለባት ብዬ ነው የማስበው። በዚህ ሰዓት ላይ እንግዲህ ሰላምም እየተበሳጨችና እየተናደደች ትገኛለች ማለት ነው። ምላሴም በጣም ደስ ብሎታል እናታቸው በመፈታቷ። ከምንም በላይ እናት ናት፣ ለቤትም ድምቀት ናት። እናት ከሌለ ቤት ባዶ እንደሆነ ይሄን ሁላችንም እናውቀዋለን። እና እናታቸው ከእስር ቤት ልትፈታ ስለሆነ በጣም ደስ ብሏቸዋል ማለት ነው። መስፍንም ከመጠን በላይ ነው ደስ ያለው። ለሷ ያልገባው ነገር ያልገባው እንትን የለም ማለት ነው። ብዙ ነገር የቻለውን እያደረገ ነበር። ሀናም እየተመላለሰች እንግዲህ አባቷን አባዬ መቼ ነው ፋኖሴን የምታስተዋውቀኝ እንዴ? ከዚህ በኋላ ልተዋውቃት እንጂ ወይስ አታስተዋውቀኝም? እኔ ምን አውቃለሁ ብለሽ ነው ልጄ ይላታል ማለት ነው። እሷ ግን እንዲያስተዋውቃት በጣም ጉጉቷ ነው ማለት ነው ሀና። ምክንያቱም እሷን ሴትዮ ማወቅ ፈልጋለሁ፣ እኔ ያንተ ደስታ ያስደስተኛል። በዛ ላይ ደግሞ እስከ መቼ ድረስ ብቸኛ እውነት ትቀራለህ? ደስ ብሎኛል በማግባት ደስተኛ ነኝ እያለች ታጽናናዋለች ማለት ነው። እኔ ምልሽ ሀንዬ አሁን ላይ በአንቺ ጉልበትና በአንቺ እርዳታ ነው ያለ ነው፣ ግን ስራ መስራት ይኖርብኛል ይላታል ኖላዊት። እሷም ደግሞ ምን ችግር አለው ትሰራለት ትለዋለች። ስራው ከየት መጥቶ ነው እምሰራው እያለ ይጠይቃታል። አባዬ ምንም ችግር የለም እንዴ አባዬ እንዲፈልግልህ ስራ አዘዋለሁ ትላለች ሀናም። እሱም ደግሞ በፍጹም አይሆንም፣ እነሱማ ብጠይቂያቸውም ጠቀም ብር እንስጥህ ነው የሚሉት። ምክንያቱም ጠቀም ያለ ብር ከሰጡህ ምን ችግር አለው ስራ ትጀምርበታለህ ትለዋለች። እሱም ደግሞ በፍጹም ይሄ ሊሆን አይችልም፣ ማንም መጥቶ እኔ ጋ እንዲህ እንዲለኝ እኔ ኖላዊት አላድርገውም እያለ ይነግራታል ማለት ነው። አሁን ላይ ግራ የገባው ኖላዊት በጣም ከባድ ችግር ውስጥ ነኝ እያለ ምን ስላበላት ነው እያለ ይጨናነቃል። ሀናም መጨነቅ አይጠበቅብህም መላ አይጠፋም እያለ ትነግረዋለች። በእርግጥ ምክንያቱም ለአሲርም ያማክረዋል። አሲርም ደግሞ እንዴ ከውጭ የመጣች አይደለች እንዴት ናት ተብሎ የለ እንዴ ምን ችግር አለው እንዴ ቢያንስ ነጥብ ይዛ መታ ከሆነ ችግር የለም ትሰጠናለች እያለ አትጨናነቅ ፋያው እያለ ያጽናናዋል ማለት ነው። ኖላዊትም ደግሞ በፍጹም እኔ እኮ የሰው ብር ልበላ ነው? በፍጹም ላደርገውም አልችልም። አንገቴን ቢያንቁኝ የብድር ብል የሴት ብር አልበላም ይላል ማለት ነው ኖላዊት በነገራችን ላይ በጣም መልካም አባት፣ ጥሩ አባት፣ መካሪ፣ የተከፉትን አይዟችሁ ይሄ ይሆናል እያለ የሚመክራቸው አሲርና ተምቹን ትልቅ ደረጃ እንዲደርሱለት ለነሱ በተቻለው አቅም የሚመክር ምርጥ አባታቸው ነው ማለት ነው ለአሲርና ለተምቹ። ተምቹና አሲር እንግዲህ አብረው ጓደኝነትን እየዘለቁበት ነው። በጣም የሚወደው ጓደኛ ሲጠፋ ጠፋ ሲሄድ የት ሄደ የሚባባሉ ናቸው ማለት ነው። እንደዚሁም ደግሞ እንግዲህ ተምቹ የሄደው ሰተት ብሎ ሜላት ቤት የገባው ፍቅር ስላለበት ከድንብላል በየት ላግኛት እሷ እንደሆነች አትወጣም የቤት ሰራተኛ ናት በማለት ሰጥለጥ ብሎ ሂዷል ማለት ነው። እንደዚሁም ደግሞ ሀና አሁን ላይ መወሰን አለብሽ። ልብሽን ቀልብሽን አንድ ላይ ሰብሰብ አድርገሽ ወስኝ። አሁን የሜላት ሀሳብ ነው እንዳትይ፣ ሜላትም ተፈታችልሽ። ስለዚህ ቀልብሽን ሁሉ ስብስብ አድርጊና ወደ አሲር ወይም ደግሞ አሲርን ተስፋ እየሰጠሽ ከምትጎጁ ወይም ደግሞ ከኢዛሽ ጋር ቀጥይ ወይ ከኤላ ጋር ቀጥይ። ሶስት ወዶ አይሆንም ሀንዬ። በእርግጥ ኢዛን አንቺ ልብሽ አስገብተሸዋል፣ ግን ሲመስለኝ አሁን ላይ ደግሞ ልታዩ ፈልገሻል መሰለኝ። ብቻ ከበድ ያለሽ ይመስለኛል ማለት ነው። በቅርቡ ሁሉንም ነገር የምናየው ይሆናል እና ሀንዬ ምንም አልመክርሽም። ጥሩ ነገር
ላይ እንድትወርቂ ምኞቴ ነው። ወይዘሮ ሜላትም እንግዲህ የምታስተዋውቂያትን እኛም ቆመን ማየት እንፈልጋለን ማለት ነው። ፋኖሴ እውነት ኖላዊት ቤት ትቀመጣለች ብላችሁ ታስባላችሁ? ቤቱ ጠበበኝ አነሰኝ ትለኛለች እያለ ከአሁኑ ሳትገባ በጭንቀት ጠሽ ብሎ ሊሞት ነው ኖላዊት ማለት ነው። ኖላዊት በነገራችን ላይ እንደነገርኳችሁ መግቢያም ላይ በጣም ጥሩ ሰው ነው ማለት ነው ለሀና እንግዲህ እሱም ደግሞ መስፍንም ከዚህ በፊት እያነሳላት ነበር ሀናን ማለት ነው። አባትሽ ካገቡ ተጠቃልሽ እኛ ጋር መጣሽ ማለት ነው ይላታል። እንዴ መቼስ የእንጀራ እናትሽ ጋር አትቀመጭም ሲላት፣ እንዴ ምንም ቢሆን አባዬን ልቀይረው ወይም ደግሞ እንትን ልለው አልችልም። አባዬ እኮ ለኔ ምርጥና መልካም አባት ነው። ስለዚህ ማግባቱ አስደስቶኛል። ግንሳ የእንጀራ እናቴም ሆነች ምን ለሱ ከወደደ እኔ ምንም ችግር የለብኝም። አባዬንም የሚያስተውይ ነገር ምንም ነገር የለም እያለ ትነግረዋለች። እሺ በቃ ያንቺን ደስታ ነው የምንፈልገው፣ የሰው ደስታ ስለሚያስደስተን እያለ መስፍንም ይነግራታል። ሀና በዚህ ሰዓት ላይ ግራ ተጋብታ ያለችው የሶስቱ ጉዳይ እያጨናነቃት ነው። ምክንያቱም ከልቧ አይደለችም። አሴርን ልተው ወይም ደግሞ ኢዛን እያለች በጣም ግራ ተጋብታለች። ድንብላልዬን እንግዲህ አንተም እንዳትጎዳኝ እኔም እንዳልጎዳ በመባባል እውነት ተምቹ ከልቡ ነው ያፈቀራት ወይስ ደግሞ ያው ትቷት ይሄዳል ብላችሁ ታስባላችሁ? ፋኖስ አሁን ከነገረችው እስር ቤት መሆኗን እርግብ እስር ቤት መሆኗን ካወቀ አከንፍፎ እንደሚሄድ ተስፋ አለኝ። ከወደዳችሁት ላይክ፣ ሸር፣ ሰብስክራይብ አድርጎ ወዳችኋለሁ። ባይ ባይ።